ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ እንደምን ከረማችሁ እንደምን ቆያችሁ። ያው ዛሬም ደግሞ ውድ ተመልካቾቻችን ያው ጉዞውን ከኛ ጋር ጀምሯል ማለት ነው። ዛሬ ደግሞ የምናስጎበኛችሁ ቦታ ይሄ እንደምታዩት እንግዲህ ኮዬ ፈቼ የሚባለው ሰፈር ነው ማለት ነው። በጣም ያው የቅርብ ሩቅ በሉት ማለቴ በመኪናም ሆነ በታክሲ የቅርብ ሩቅ በሉት ብቻ ግን ያው ሰፈሩን ያው እንደምታዩት ነው። በጣም አሪፍ አሪፍ ቪዎች አሉት አሪፍ ቪው ያለው ቤት ነው። ፎቆቹም እዚህ ጋር እንግዲህ እንደምትመለከቷቸው G7 የተባሉት ቤቶች ናቸው። በዚህ በኩል ደግሞ በስተግራ በኩል ደግሞ ገና ወደፊት የሚለማ ሰፈር ነው። እንደምታዩት የእርሻ ቦታ አለ ንጹህ አየር ያለበት ቦታ ነው። ለመኖርም ምቹ ነው። ሁሉም ነገር አለ ኑሮም ርካሽ ነው ይባላል። እዛ አካባቢ እንግዲህ እንደሰማሁት ብዙ የተለያዩ ነገሮች አሉ። እና እንግዲህ ውድ ተመልካቾቻችን ከተለያየ ቦታ መጥታችሁ ያው ኮዬ ላይ መኖር የምትፈልጉ ሰዎች እንግዲህ እንደምታዩት አሁን ፕሮጀክት 18 የሚባለው ቦታ ላይ ደርሰናል ማለት ነው። ፕሮጀክት 18 እንግዲህ በG7 እና አልፎ አልፎ ደግሞ G4 ያለበት አካባቢ ነው ማለት ነው። ከተለያየ ቦታ መጣችሁ እዚህ መኖር የምትፈልጉ ከሁሉም አቅጣጫ እንግዲህ ታክሲዎች አሉ። ያው ወደ ፕሮጀክት 18 ስትመጡ ግን ያው የተወሰነ ባጃጅ መጠቀማችሁ አይቀርም። በዚህ በኩል የምታዩቸው ነጭ የተቀቡት እንግዲህ ለG7 ተደርገው የተሰሩ በፕሮጀክት 18 አሪፍ ቤቶች ከስቱዲዮ ጀምሮ እስከ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ እንግዲህ እንደምትመለከቷቸው አሪፍ ቤቶች አሉ ማለት ነው። እዛውም አካባቢ እንግዲህ ብዙ የንግድ ሱቆች ይገኛሉ ማለት ነው። ውድ ተመልካቾቻችን እዛ አካባቢ ለመሄድ እንግዲህ ያው አብዛኛውን ሰው ያው መኪናም የሚጠቀም ይኖራል ታክሲዎችም አሉ። ከመገናኛ ምናምን መምጣት ስትፈልጉ ግን ውድ ተመልካቾች ያው ክፍለ ሀገር እንደሄዳችሁ ቁጠሩት ያው በባስ ነው የምትመጡት። እና ውስጡን እንግዲህ ያው ባጃጅ ምናምን መግባት ጀምሯል። እንግዲህ ውድ ተመልካቾቻችን ያው ውጪውን ከተመለከታችሁት አይቀር እንግዲህ ያው ውስጡንም ላስጎበኛችሁ ብዬ ነው። ይሄ እንግዲህ ባለ አንድ መኝታ ተደርጎ የተሰራ 59 ካሬ ነው። ነገር ግን ያው የቤቱ ባለቤቶች ባለ ሁለት መኝታ ማለቴ ሌላ ሁለተኛ ክፍል የህፃናቶች መኝታ እንግዲህ የወጣለት አድርገው እንግዲህ ሰርተውታል። እዚህ ጋር እንደምትመለከቱት ሻወር ሽንት ቤት አለው። ፊት ለፊት የምታዩት ደግሞ መኝታ ቤት ነው። እቺኛዋ ደግሞ የልጆች ቤት ያው ሳሎኑ እንግዲህ የተንጣለለ ነው ማለት ነው። እንደዚህ ሰፋ ያለ ነው ማለት ነው። ውድ ተመልካቾቻችን እዚህ ከተለያየ ቦታ መታችሁ እንግዲህ መግዛትም መከራየትም ትችላላችሁ ማለት ነው። እንደምታዩት የሻወር ሽንት ቤቱ እንግዲህ ሴራሚክ የገባለት ነው። የተለያዩ እንግዲህ በቀለም እምር ብሎ ሸብረቅረቅ ብሏል። እንግዲህ እንደምትመለከቱት ውድ ተመልካቾቻችን ያው ቪውም እንደምታዩት እንግዲህ ከውጪ አሪፍ ቪው አለው ማለት ነው። እንደምትመለከቱት ያው በመስኮት በኩል እና ይሄንንም ያው እናንተ መመልከት ስላለባችሁ ብዬ ነው። እንግዲህ ኪችን ካቢኔቱ ጋር ደርሰናል ማለት ነው። ኪችን ካቢኔቱም እንግዲህ ያው ሴራሚክ ቤልት ተገጥሞለታል። እዚህ ጋር እንደምታዩት ደግሞ ውጩ በጣም ነፋሻማ አየር እንግዲህ አሁን ያለነው ፕሮጀክት 18 ነው። ያው ከፊት ለፊታችን ደግሞ የመከላከያ ካምፕ አለበት ተብሎ ይገመታል። ያው እኔ እንግዲህ የሰማሁትን ልንገራችሁ ብዬ ነው። እዛ ፊት ለፊት የምታዩት እንግዲህ መከላከያ ካምፕ ያለበት ነው። ስለዚህ ሰፈሩ በጣም ሰላም ነው። ምንም ነገር የሌለበት ምንም ኮሽታ የሌለበት ነው። እንግዲህ እንዲህ ስታዩት እንግዲህ በረሃ ምናምን ሊመስል ይችላል። ነገር ግን ንጹህ አየር ያለበት በጣም ሰላም የሆነ ሰፈር ነው። ለመኖርም ምቹ ነው ማለት ነው። እንግዲህ ውድ ተመልካቾቻችን ይሄንን ቪው ያው እናንተ እንድታዩት ብዬ ነው ሪከርድ እያደረኩ ያለሁት። እስኪ ከዚህ ቪዲዮ እንግዲህ ምን የሚደብር ነገር ካለው ያያችሁትን ነገር እንግዲህ እያንዳንዱን ነገር ኮሜንት መስጫው ቦክስ ላይ ብታስቀምጡልኝ ለቀጣይ ማሻሽለው ነገር ካለ የት ሄጄ የት ቪዲዮ ልስራላችሁ የሚለውን ነገር ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ተመልካቾቻችን በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ቸር ሰንብቱ።